ሰላም ሰላም ጤና ይስጥልኝ የዩቲዩብ ቻናል ቤተሰቦቻችን እንዲሁም የብሔራዊ ሎተሪ ደንበኞች እንደምን አላችሁ? ሰላማችሁ ይብዛልን። ሁሌም እድል ከእናንተ ጋር ትሁን ብሎ የሚመኝላችሁ ብሔራዊ ሎተሪ በርካታ እጣዎችን የያዘ አዲስ ትንሣኤ ሎተሪ ገበያ ላይ አውሏል። ይህ ትንሣኤ ሎተሪ በርካታ እጣዎችን ይዟል። በርካታ ሽልማቶችን ይዟል። ምን ሽልማቶችን ይዟል? እስከ መቼስ ይቆያል? የሚለውን ሙሉ መረጃ በዚህ ቪዲዮ ልንሰጣችሁ ነው የመጣን። መልካም እድል። ይህ ገበያ ላይ የዋለው ትንሣኤ ሎተሪ 13 መደብ ያላቸውን እጣዎች ይዟል። እያንዳንዱን እናሳውቃችኋለን። እድላችሁን ተሞክሩ ዘንድ መልካም ቆይታ። አንደኛው እጣ የሚያሸልመው 10 ሚሊዮን ብር። ሁለተኛው እጣ የሚያሸልመው 5 ሚሊዮን ብር። ሶስተኛው እጣ የሚያሸልመው የብር መጠን 2,500,000 ብር። አራተኛው እጣ 1,500,000 ብር። አምስተኛው እጣ የሚያሸልመው 1 ሚሊዮን ብር ሲሆን ስድስተኛው እጣ 500,000 ብር ያሸልማል። እንግዲህ ከ1 እስከ 6 ያየናቸው አንዳንድ እጣ የያዙ ናቸው። አንዳንድ የእጣ መደብ እና ሽልማታቸውም አንድ ነው። ቀጥሎ ያሉትን እናያለን። ሰባተኛው እጣ 20 እጣዎችን በውስጡ ይዟል። ለ20 ሰው የመድረስ ቻንስ አለው ማለት ነው። የአንዷ እጣ የሽልማት መጠን 20,000 ብር ነው። ጠቅላላ ይሄ እጣ የያዘው የብር መጠን 400,000 ብር ያሸልማል። ስምንተኛው እጣ አሁንም 20 እጣዎችን በውስጡ የያዘ ነው። የአንዷ እጣ ዋጋ ወይንም የምታሸልመው የብር መጠን 10,000 ብር ነው። ጠቅላላ ይሄ ስምንተኛው እጣ የሚያሸልመው 200,000 ብር ነው። ዘጠነኛው እጣ በውስጡ 200 እጣዎችን ይዟል። የአንዱ እጣ የሚያሸልመው 5,000 ብር ነው። ጠቅላላ ይሄ ዘጠነኛው እጣ የያዘው የብር የሽልማት መጠን 1 ሚሊዮን ብር ነው። አስረኛው እጣ በተመሳሳይ 200 እጣዎችን የያዘ ሲሆን አንዱ እጣ የሚያሸልመው 1,000 ብር ያሸልማል። ጠቅላላ 200,000 ብር የሚያሸልም ነው አስረኛው እጣ። 11ኛው እጣ 2,000 እጣዎችን በውስጡ ይዟል። አንዱ እጣ የሚያሸልመው የብር መጠን 250 ብር ነው። ጠቅላላ ይሄ እጣ የያዘው የሽልማት መጠን 500,000 ብር ነው። 12ኛው እጣ በውስጡ 20,000 እጣዎችን ይዟል። በርካታ እጣዎችን የያዘው አንዱ እጣ የሚያሸልመው 100 ብር ነው። ጠቅላላ ይሄ እጣ የያዘው የሽልማት መጠን 2 ሚሊዮን ብር ነው። የመጨረሻው 13ኛው እጣ 200,000 እጣዎችን ይዟል። በውስጡ 200,000 እያንዳንዳቸው አንዱ እጣ የሚያሸልመው የብር መጠን 50 ብር ነው። ጠቅላላ ይሄ እጣ የያዘው የሽልማት መጠን 10 ሚሊዮን ብር ነው። ውድ ደንበኞቻችን እንግዲህ ትንሣኤ ሎተሪ ገበያ ላይ ነው። እጣው የሚወጣው ሚያዝያ 13 ነው። እድል ከእናንተ ጋር ትሁን። ተሸለሙ፣ እንሸልማችኋለን። እድላችሁን ሞክሩ። መልካም እድል፣ መልካም በዓል ይሁንላችሁ።